ክርስቲያኖ ሮናልዶ ለምን ስለ ሜሲ ሲወራ እንደዚህ አይነት አክት ሊያሳይ ቻለ? ለምን? መብቱ ስለሆነና ክርስቲያኖ ሮናልዶ ስለሆነ ስለተጠየቀው ተጫዋች ሁሉ የመመለስ ግዴታ የለበትም። ሮናልዶ የምን ጊዜ ምርጥ ነው። እሱ ባደረገ ቁጥር ስለሆነ የሆነ ተጫዋች ስላሳካው ነገር እያመጣ ልትጨቃጨቀው አይገባም። እና ብሩክ አንድ ደግሞ ምነግር ነገር አይ ነው የሜሲ ፋን ነህ ምናምን ነገር ይህ የሁለቱም የእግር ኳስ ታላላቅ ተጫዋቾች የመጨረሻ የዓለም ዋንጫ ነው። ከጥላቻ ነፃ ሆነ ኢንጆይ ብታደርገው እመክራለሁ። ሮናልዶ ስለ ሜሲ አስተያየት በቃ መብቱ ነው። ላይክ ሮናልዶ ነገር ባደረገ ቁጥር ሜሲ እንደዚህ ያደርጋል እሱ ሲጨቃጨቅ መኖር የለበትም። ገብቷል? ሶ የመጨረሻው የዓለም ዋንጫ ነው። ኢንጆይ አድርጉት የሜሲ ደጋፊዎች። የሮናልዶ በቃ በዚህ አትጥበቡ። እስቲ የመጨረሻው የዓለም ዋንጫ ነው እንያቸው። ነፃ ሆነን እንመልከት። አነትርኩን ክርስቲያኖ ሮናልዶ ለምን ስለ ሜሲ ሲወራ እንደዚህ አይነት አክት ሊያሳይ ቻለ? ለምን? who cares man who cares ምን አገባው ሮናልዶ? ምን አገባው? የሜሲ ቃል አቀባይ ነው እንዴ ሮናልዶ? ምን አገባው ስለ ሜሲ? እሱ ሜሲ እስቲ መቼ ነው ስለ ሮናልዶ ይጠየቀው? እስቲ መቼ ሰምተን እናውቃለን? ለምን ሮናልዶ ይጠይቁታል? ምን አገባው? ሜዳ ውስጥ መቼ ነው ሮናልዶ ሲባል ሰምተን እናውቃለን? ምን አገባው ሮናልዶ? ምን አገባው ስለ ሜሲ እንዴ? ባለ ሳምንቱ ሙሉ ሮናልዶ የፖርቱጋል ጉዳት ነው ቤንቹ ምናምን ሲል ቆየ አለሙላ። አሁን ልክ ጎል ሲያገባ ስለሱ አይጠይቁትም። ስለ ሜሲ ምን አገባው? እሱ ምን አገባው? በዚህ ልክ ማለት ነው ለሊዮኔል ሜሲ ያለውን ጥላቻና ንቀት እያሳየኛ እሱን እንድናከብረው አትጠይቁን። ጋዜጠኛው ስለ ሜሲ ሮናልዶን ጠየቀው፣ መመለስ አልፈልግም አለ። ምን ጋ ነው ይሄ ዲስሪስፔክት? እሺ ጋይስ ካሞን ምን ሼ ነው ስሜታዊ ምን ነው ዴ ገባለ? እስቲ አንተ በሮናልዶ ቦታውን አስበው። አትችልም አርጅታል ምናምን ስትባል ከርመ ማን ነው 2 ጎል አግብተ ምናምን ቡድኑ 5-0 አሸንፎ በቃ የሚገርም ሙድ ላይ ሆነ። ጋዜጠኛው መጥቶ ስለ ሜሲ ንገረኝ። ምን ማለት ነው አባቴ? ምን ማለት ነው? ገባር ኤምባፔ ሃላንድ ምናምን መልሰዋል ምናምን። ለነዚህ ሰዎች እኮ እንትን ነው አይደላቸው ነው አይደል? ሁሉም ወጣት እግር ኳስ ተጫዋች እኮ ክርስቲያኖ ሮናልዶና ሜሲን እያሰበ ነው። አብዛኞቹ ደግሞ ሜሲን እያሰቡ ነው የሚያድጉት አይደል? ስለዛ አንተ ፐርፎርም ብታረግም ባታረግም የሜሲ አቋም እንዴት ያዋለና አስገርሞኛል ምናምን ማለት አይቀርም። ሮናልዶ ስትሆን ግን ማን ነው ምን ነው ሳያገባ ግን ስለ ራስ አውራ ነው ትሉት። ሳያገባ ሲቀር ግን ማን ስለ ራስ ለምን አታወራም? ለምን አላገባም? ለምን አትችልም? ለምን አረጀ አይደለ? ከዛ ሲያገባ ደግሞ እስቲ ስለ ሜሲ ንገረን። ምን አይነት ጥያቄ ነው? መናደድ ያለብህ ጋዜጠኛው ላይ ነው። ገባር? ሮናልዶ ጥያቄውን አለመመለስ ምንም ማታ አለ መብቱ ነው። ገባር? ጥያቄ አለመመለስ ለትንሽ ነገር ደግሞ ማም ዲስሪስፔክት ምን አረጀለስ ማን ሰው በጣም ኦቨር ስሜታዊ ነው ማን። አንድ ገል እግር ኳስን ኖርማል አድርገህ ቀለል አድርገህ ካየኸው ማንም ምንም ያደርግ በቀላሉ አትከፋም። ሲምፕል አዝ ዳት ማን። ገባር? ሜሲ አፈሪ ብላ ምናምን ነገር ያላስመሰላችሁት እኮ በቃ ጠየቀው መመለስ አልፈለገም። በሰዓቱ ደግሞ መመለስ ባለመፈለጉ በደንብ አድርጌ ነው የምረዳው ነው የምልህ። ገባር? ምን ሆነ ነው ሮናልዶ ደጋፊዎች አንደኛ አትታወሩ፣ ሁለተኛ ነገር በዚህ ልክ ማለት ነው ለሊዮኔል ሜሲ ያለውን ጥላቻና ንቀት እያሳየኛ እሱን እንድናከብረው አትጠይቁን። እኔ እናቴ ትሙት አዝኜለት ነበር። ኦኬ እሺ፣ የኢጎን ነገር እንመለስበታለን። ሲጀመር ለምን አስፈለገ ነው። በነገራችን ላይ እነ ኬሊያን ኤምባፔ እና ኤርሊንግ ሃላንድ ምናምን ነገር የሮናልዶ ታናሾች ናቸው። ኢቨን ሊዮኔል ሜሲ ራሱ የሮናልዶ ታናሽ። እስኪ ሊዮኔል ሜሲ በ41 ዓመቱ ክርስቲያኖ እያደረጋቸው ያሉትን ነገሮች ያድርግ። በቃ በግድኛ ሆን ብለን ለሜሲ ጥላቻ ምናምን ነገር ለማንሰራፋት ምናምን ታስቡ ምናምን እንደሚወራ አድርጋችሁ አታወሩት። በዚህ ልክ ማለት ነው ለሊዮኔል ሜሲ ያለውን ጥላቻና ንቀት ክርስቲያኖ ሮናልዶ ሊዮኔል ሜሲን እንኳን ሊጠላው ፍቅሩን ያሳየው 2016 የዛሬ 10 ዓመት ማለት ነው በኮፓ አሜሪካ ከቺሊ ጋር ስትጫወት አርጀንቲና ፔናልቲ ስቶ ቺሊ ዋንጫውን ስታሳካ በመላው አርጀንቲና የሜሲ ማሊያ ሲቃጠል በዛ ሰዓት ከሜሲ ጋር ማንም አልነበረም። ከጎን የቆመው ክርስቲያኖ ሮናልዶ ነው። ከዚህ በኋላ ለአርጀንቲና ሊጫወትም በኢንተርናሽናል ቶርናመንት አታዩኝም ብሎ ነበር። የዛሬ 10 ዓመት ሊዮኔል አንድሬስ ሜሲ ተመልሶ ለአርጀንቲና እንዲጫወት ፍቅር ሰጥቶ ያስመለሰው ክርስቲያኖ ሮናልዶ ነው። ምናልባት በ2016 ሊዮኔል አንድሬስ ሜሲ ለአርጀንቲና መጫወት አቁሞ ቢሆን ኑሮ በ2022 ዓለም ዋንጫ ሲያሳካ አታዩቱም ነበር። ስለዚህ ስለ ክርስቲያኖ ሮናልዶና ስለ ሊዮኔል አንድሬስ ሜሲ ማውራት አልፈልግም። ክርስቲያኖ ሮናልዶ ኢጎው ሊዮኔል አንድሬስ ሜሲ ከመምጣቱ በፊት የነበረ ነው። የዓለማችን ምርጡ ተጫዋች ማን ነው ሲባል ሪዮ ፈርዲናንድ፣ ዲያጎ አርማንዶ ማራዶና ሲል ሚን ያለው ከሊዮኔል ሜሲ በፊት። ስለዚህ
ኢጎ የክርስቲያኖ ሮናልዶ ብቻ ብራንድ ነው። ኢጎ የሚያምርበት ክርስቲያኖ ሮናልዶ ብቻ ነው። ዝቶ መፈጸም የሚችለው ክርስቲያኖ ሮናልዶ ብቻ ነው። ዲያጎ አርማንዶ ማራዶናም እኮ አወዛጋቢ ነበረ፣ ኢጎ ነበረበት። ግን ስለ ዲያጎ አርማንዶ ማራዶና ብዙ ሲወራ አልሰማንም። 20 ዓመት በዓለም ህዝብና በሚዲያው ግን ክርስቲያኖ ሮናልዶ ተቀጠቀጠ። ሊዮኔል አንድሬስ ሜሲ በ2016 ግን ሄት ስፒችን መቋቋም አልቻለም። 20 ዓመት ግን ክርስቲያኖ ሮናልዶ በሚዲያው በሚጠሉት ሰዎች ሄት ስፒች እየተደረገበት ተቋቁሞ በጥንካሬ የዓለም ንጉስ መሆን ችሏል። ስለዚህ ክርስቲያኖ ሮናልዶን ባጠሉት መልካም ነው። ክርስቲያኖ ሮናልዶ የሚጠላ ተጫዋች አይደለም። ብጠሉትም ብዙ ህዝብ ዓለም ላይ ክርስቲያኖ ሮናልዶን ይወደዋል። ክርስቲያኖ ሮናልዶ ምን አይነት ቅን ልብ እንዳለው ደግሞ ማወቅ ከፈለጋችሁ ገብታችሁ ማየት ነው። 2016 ላይ ሊዮኔል አንድሬስ ሜሲ በዛው ለአርጀንቲና መጫወት አቁሞ ቢሆን ኖሮ ስለ ሊዮኔል አንድሬስ ሜሲ ዓለም ዋንጫ ከ2022 በኋላ መጥታችሁ አታወሩም ነበረ። ሮናልዶን በጣም ነው የምትጠሉት። እኛ ግን ሜሲን አንጠላውም። የሮናልዶ ፋንና የሜሲ ፋን ልዩነቱ ይሄ ነው። እናንተ ሮናልዶን ጠሉታላችሁ፣ እኛ ሮናልዶን እንወደዋለን። ሜሲን ግን አንጠላውም።